ከሞት ጣር ኡፍ ሌሊት እንደዚህ ረጅም ነው ውይ የዛሬውማ የተለየ ነው አይነጋም እንዴ እያልኩ እንዲሁ ላመል ሸለብ ካደረገኝ እንቅልፍ የነጋ እየመሰለኝ አስሬ ካልጋ እየተነሳው የፀሐይ ብርሃንን አይቶ እንደማያቅሰው ገና ከመምሸቱ ንጋቱን ያስመኘኛል። ትናንት ማታ እናቴ ደውላ ከአባቴ ጋር እንደሚመጡ ያበሰረችኝ ዜና አላስተኛ ብሎኝ ከአንዱ ጎን ወደ ሌላኛው ስገላበት የማደርገው ጠፍቶኝ እዛው በተጋደምኩበት መስኮቱን እያየው ስለ አባቴ ማሰብ ጀመርኩ። ከነፍሴ በላይ የምወደው አባቴ ለወራት በጠና ታሞ ያልጋ ቁራኛ ከነበረበት ሆስፒታል ወጥቶ ነገ እንደሚመጣ ሳስበው ከደስታ የተነሳ አይኖቼን ባቀረሩ። እንዳይኔ ብሌን የምሳሳለት አባቴ እንኳን እንዲህ በጠና ታሞ ከሆስፒታል ወደ ሆስፒታል እየተመላለሰ ይቅርና ትንሽ ጉንፋን ይዞት ባስነጠሰ ቁጥር የምንሰፈሰፍለት ቀኑ ሙሉ ትምህርት ቤት ውስጥ ስጨነቅ ስንገበገብ የሚቆይበት ጉዳይ ነው። ታዲያ እንዲህ የባሰው ሲመጣማ ጭንቀቴ ከአይምሮዬ በላይ ሆኖ እመቤቴን ደጇ ሄጄ አባቴን ፍጹም ጤነኛ እንድታረግልኝ ስማጸናት ከረምኩ። የህመሙ ነገር ምንነቱ ሆነ ምክንያቱ ለሁላችንም እንቆቅልሽ ሆኖብን ስንጨነቅ ሐኪሞች ግን አረ ምንም አልተገኘም ፍጹም ጤነኛ ነው እያሉ ሲያረጋጉ እኛም እፎይ ብለን ሳንጨርስ እነሱ ጤነኛ ነው ማለት እንደው ዝም ብሎ የማጽናኛ ቃላት ብቻ እስኪመስለን ድረስ ጭራሽ በካድ የሚታየው ነገር የተገላቢጦሽ ነበር። እነሱ እንዳሉት እንኳን ልሻለው ይቀርና ይልቁንም ከቀን ወደ ቀን እየባሰበት መምጣቱን እያየን ስንጨነቅና አብረን ስንንከራተት ይሄው ሳምንታት ተቆጠሩ። ግን አሁን ደጇን ጸንቼ መማጸኔ ፍሬ አፍርቶ እናትና እህቴ አባቴ ሲያስታምሙ ከነበረበት ከጥቁር አንበሳ ሆስፒታል ነገ ይዘውት ሊመለሱ መሆኑን ሳስብ ሰውነቴ በሙሉ የማላውቀው ደስታ ሲወረኝ ተሰማኝ። አባቴ ሁሉ ነገሬ ነው። በባህሪዬ ቤት ውስጥ ሆነ ውጪ ለመግባባት የዘገየው ጭምት ልጅ ቢሆንም አባዬ ግን የወላጅም የጓደኛም ቦታ ወስዶ ዝምተኝነቴን ሰብሮ የሚያወራኝ እኔም ለሰዎች ሳላወራ ያጠራቀምኩትን በሙሉ ዝርግፍ አድርጌ በተኮላንተፋ አንደበት የዋጤ ቆጡን ስቀባጥር ሳይሰለሽ ልቡን ሰጥቶ የሚያዳምጠኝ ሚስጥረኛዬ እና የቀናውን መንገድ በማስተዋል የሚያሳየኝ መካሪ ነው ብል ማጋነን አይሆንብኝም። ታዲያ ታሞ ለወራት ከኔ ርቆ ሲሄድ በየቀኑ በስልክ ባወራውም ግን አይኖቼ እነዛ ለኔ የሚሰፈሰፉ አይኖቹን ለማየት ጓጉተዋል። እጆቼ ፊቱን ለመዳበስ የተራራቅነውን ያክል ወደ ልብ ያቅርቦ ለማቀፍ እንደተዘረጉ ቀርተዋል። አፊ ምንም ያክል ቢበላ የማልጠግብ እየመሰለው በላይ የሚያጎርሰኝን የፍቅሩን ጉርሻ ናፍቀው እንደተከፈቱ ናቸው። ብቻ ውስጤ ነገ ነክቶ እሱን በድጋሚ ለማግኘት ከመቼውም ጊዜ በላይ ተንሰፍስፏል። ነገ ዘላለም ሆነብኝ። ንጋት እንዲሩቅ ነው እያልኩኝ ነገ አባቴ ሲመጣ እንዴት እንደምቀበለው ልክ በሩ ጋር እንደቆመ እንዴት ተጠምጥሜ እንደማቅፈው በምናቤ እየሳልኩ ከየት መጣ ሳልለው እንቅልፍ ከሐሳቤ መንጭቆ ወደ ማላቀው የህልም ዓለም ይዞኝ ነጎደ። የጠዋት ጀንበር በመስኮቱ አልፋ ፊቴ ላይ ስታርፍ በሰዓታት ይዞኝ ከነጎደው እንቅልፍ ባነንኩ። የዛሬው ንጋት እንደሌላው ጊዜ በብርድ ልብስ ተከናንቤ የጀመርኩትን የሌሊት ህልም ደግሞ በንጋት ለመቀጠል የምታገልበት አልነበረም። ገና ይህን በቅጡ እንኳን ሳልገልጥ ሰዓቱንም ዞር ብዬ ሳላስተውል ተስፈንጥሬ ካልጋዬ ተነስቼ ከመኝታ ቤት በብርሃን ፍጥነት ወጥቼ ራሴን ሳሎን ቤት አገኘሁት። አባዬን ለመቀበል ጉድ ማለቴን ገና ከመንጋቱ ተያያዝኩት። ሲገባ ቤቱ ደስ እንዲለው ብዬ ሶፋዎቹን እያነሳው ስሩን ሳይቀር መጠራረግ ጀመርኩ። ገና ባልጸናው ሰውነቴ ባልጠነከረው ጉልበቴ የቤቱን ዕቃ እየጎተኩ ሳቀያየር አንዱን ሶፋ ካለበት እያንፋቀኩ በሌላኛው ሶፋ ቦታውን ሳዘዋውር ቤቱን በደንብ ጠርጌ ወለሉ ቀለሙን ለቆ እስኪያብረቀርቅ በላርጎና በበረኪና ሰወለውል ጌጤማውን ስቆዘቁስ ረጋቦቱን ስደረድር እጣኑን ሳጫጭስ አረምኑ ቅጡ ብቻ በቤቱ ስራ ተይዤ ስለ አባዬም በሐሳብ ተውጬ ሰዓቱ ሳይታወቀኝ ጥሎኝ ነጎደ። ታላቅ ወንድሜን እናቴ ከ5 ቀን በፊት ወደ አዲስ አበባ እንዲመጣ ደውላ ስትጠራው የሸኙት ጎረቤቶቻችን መንጎዳጎዴን ሰምተው ነው መሰለኝ አንድ ባንድ እየተከታተሉ ወደ ቤት መጡ። ኤደን፣ አንቺ ኤደን ምን እያደረግሽ ነው ብለው
በሩን ከፍተው ሲገቡ በዓል ያስመሰልኩትን ቤት ተመልክተው አስፈሪ አውሬ እንዳየ ሰው የሁሉም ፊት በድንጋጤ ክው አለ። በወላዲቷ ምንድን ያደረግሽው? ምን መሆንሽ ነው? ህመምተኛ እንጂ ሰርገኛ ይመጣል የተባልሽ መሰለሽ እንዴ? አሉኝ። ሁሉም በቁጣ እኔም መልሳቸው ግራ አጋብቶኝ እንዴ ቢሆንስ አባዬ አይደል እንዴ? ለሱ ይሄም ሲያንስ ነው አልኳቸው በትምክትና በኩራት። ይኸውልሽ አባትሽ መሆኑን እናውቃል። ነገር ግን አንቺ ታማሚ መሆኑን መርሳት የለብሽም። ለሱ በሚመች መልኩ ነበር ማስተካከል የነበረብሽ አሉኝ። ሁሉም አንድ ባንድ እየተቀባበሉ እሺ እንዴት ይሁን? እንዴት ላድርገው ቤቱን አልኳቸው። የቁጣቸው ምክንያት ቅኔ እየሆነብኝ። ለታማሚ ሶፋ ምን ይሰራለታል? በይ ነይ ተጋግዘን ሶፋዎቹን በሙሉ መኝታ ቤት እናስገባና ፍራሽ እንደርድር ብለው ወገቤ እስኪቆረጥ ድረስ እየጎተቱ ያስተካከልኩትን ሶፋ ለማንሳት እጃቸውን እየሰበሰቡ ከወገባቸው ጎንበስ ሲሉ እንዴ ወዴት አባዬ ስንት ፍራሽ ላይ ነው የሚተኛው? ደሞ ማልቃለው አይደል እንዴ አልኳቸው እጄን እያወራቸው። ወቸጉድ በቃ አንቺ ልጅ አልሰማም አልሽ? ሰውየው ህመሙን ያስታገስ ወይስ አልጋ ላይ ለመውጣት ይታገል የምትባየውን ስል ቁጣቸው በረታ። እሺ እንደዛም ከሆነ ሙሉ ሳሎኑን በፍራሽ መሙላት ምን አስፈለገ? ለአባ አንድ ፍራሽ አይበቃም ብዬ ምላሻቸውን ሳልሰማ ወደ አባ መኝታ ቤት ቀጥ ብዬ ገብቼ ካልጋው ላይ ፍራሹን አውርጄ ወለሉ ላይ አስተካክዬ አነጠፍኩት። ይኸው ያልጋው ፍራሽ አውርጄዋለሁ፣ ከዚህ በላይ ምንም እንዳትሉ ይሄ ቀጭን ትዕዛዝ አስተላለፍኩ። እነሱም ስራ ያስገርሟቸው አፋቸውን ይዘው መጨረሻዬን ሲጠባበቁ ቆይተው ድርቅና ያታክቷቸው ዋ ሌላ ነገር ስተሪ እንዳናይሽ በብርቱ ማስጠንቀቂያ ጥለውኝ ሄዱ። ከሄዱ በኋላ ግን አእምሮ የማሰቡን ሊያቆምልኝ አልቻለም። ቆይ ግን ምን ተፈጥሮ ነው? ምንድነው እነዚህን ሰዎች ዝም ብሎ የሚያስቆጣቸው? ቆይ ምኑ ጋር ነው ስህተቴ? አባዬን ደስ ይበለው ቤቱን ላስተካክል ማለቴ ነው ጥፋቴ? ከነሱም ሰው ደግሞ ሳሎኑን በሙሉ በፍራሽንም ላይ ይሉኛል እንዴ? ቤቱ ምን ሊያስመስሉት ነው? ይታያችሁ እስቲ አሁን ሳሎኑስ ፍራሽ ብንደረድር ቤት ነው ወይስ እስር ቤት ነው የሚመስለው? ሰው ምን ሆኗል ዛሬ እያልኩ ሳክተመትም ነገሩን ሳወጣ ሳወርድ ካስቀመጡኝ ሳልነሳ የምሳ ሰዓት ደረሰ። እኔም እየደረሱ ይሆናል ብዬ አባቴ የሚወደው ምግብ ለመስራት ጉድ ማለት ጀመርኩ። ሽንኩርቱን ልጬ መክተፍ ስጀምር ሽንኩርቱ አይኔን ይለበልበኝ ጀመር። የሽንኩርቱ ማቃጠል አይኔን በርበር ያስመስሎት እንደምንም ከትፌ ጨርሼ ማቆላላት ስጀምር ቁሌቱ ሸቷቸው ነው መሰለኝ ጆሮአቸውን ከኔ ቤት አልነቀል ያሉት እነዚያ ሰዎች ገና ዝግጅቴን በቅጡ ሳልጨርስ ከየት መጡ ሳልላቸው በድጋሚ ሰዓት ለብሰው ሰዓት ጎርሰው እየተከታተሉ ፊት ለፊት ይድቅናሉ። ራንቺ ልጅ ምንድነው የምታደርጊው? በቃ አልሰማም አልሽ አሉኝ። ማማሲያውን ከእጄ ላይ እየቀሙ ምን አረኩ? አባዬ ሊመጣ ስለሆነ ደስ እንዲለው የሚወደው ምግብ ልስራለት ብዬ እኮ ነው አልኳቸው። የቁጣቸው ምንጭ ቀን የሆነብኝ ለማረጋጋት እየሞከርኩ ማን ስሪ ያለሽ? ሌላ ምንም እንዳሰሪ ብለን አስጠንቅቀን አይደል እንደሄድ ነው። ቁጣቸው ተባባሰ። ከዛም ከኩሽና እጄን ዘጎትተው አስወጡኝ። እንዴ ማንንም ባይለኝስ አባቴ ከብዙ ቀን በኋላ ወደ ቤቱ ሲመጣ ባዶ ቤት እጄን አጣጥፌ ሊጠብቀው? ነገረ ስራቸው አልገባ ብሎኝ ላለመናደድ ከራሴ ጋር እየታገልኩ እሱን እኛ ሰርተናል፣ አንቺ ዝም ብለሽ ተቀምጠሽ ጠብቂ፣ ደግሞ እናትሽንም አናግረናታል፣ እሷም እንዲህ ነው ያለች አሉኝ በቁጣ። እናቴን ደስ ባይላትም አባቴ ደስ ይለዋል፣ ለሱ ስል እሰራለሁ ብዬ እየተወራጨው ወደ ኩሽና ለመግባት አንድ እግሬን ሳነሳ አንዷ ጎረቤቴ እንዳልሄድ እጄን ይዛ ጎትታ አስቆመች። ለምንድን ነው የማትሰሚው? እኛ ምሳ ሰርተናል፣ መስራት አያስፈልግሽም ተባልሽ እኮ፣ ለምንድን ነው የምትደርቂው አሉኝ። ሁሉም ተረባርበው እሺ በቃ አልሰራም። ጭቅጭቁ ሊያሳብደኝ ደረሰ። በኋላ አንድ ሌላ ስራ ብትሰሪ ውርድ ከራሴ ከሚል ዛቻ ጋር ሁሉም እየተከታተሉ ከቤት ወጡ። እኔም እግራቸውን ተከትዬ በሩን ጥርቅም አድርጌ በንዴት ዘጋሁት። በጤናቸው ነው ግን? ነገሩ ትንግርት ሆኖብኝ ለሰዓታት ሶፋ ላይ ተጋድሜ ኮርኒሱን እየቆጠርኩ መብሰልሰሌን ቀጠልኩ። ምንድነው ነገሩ? እማዬ እንመጣለን ያለችኝ ነገር ውሸት ነው እንዴ? ትናንት ማታ ደውላ አባዬን አገናኝኝ ስላት እንዲሁ ከጥያቄ ለማምለጥ ነው የውሸቷን እንመጣለን ያለችኝ? ወይ ልደውል እንዴ? ታላቅ ወንድሜም አዲስ አበባ ቃል አቀብላት ብሎ ከሄደ 5 ቀን አለፈው እያልኩ
ከኔ የሰወሩት አንዳች ነገር እንዳለ በመጠራጠር ጭንቅላቴ በሐሳብ ሊፈነዳ ደረሰ። ከዛም ምን ነው ኤደን፣ ዝም ብለሽ የባጤ ቆጡን ስታወርጂ የማይገናኘውን እያገናኘሽ አትብሰልሰይ እያልኩ አንዴ ራሴን ስገጽጽ፣ አንዴም በሐሳብ ስነጉድ ከተኛውበት ሶፋ ሳልነሳ ሰዓት አጥለውኝ ሄዱ። ከዛ ግን የብዙ ሰው ጫጫታ ወደ በሬ ሲቀርብ ይሰማኝ ጀመር። ደግሞ ምን ሊሉኝ ነው? ምንም የረባ ነገር ለአባዬ ሳልሰራ ያው እንዳስቀምጡኝ ነኝ አልኩኝ በሆዴ። እነዛ መከረኛ ጎረቤቶቼ መሆናቸውን ደምድሜ። ከትንሽ ቆይታ በኋላ ግን የሰማሁት ድምፅ ከቀድሞ ይበልጥ እየቀረበ ደጃፌን ማንኳኳት ጀመረ። እኔም ግምቴ ስህተት እንደሆነ ተሰማኝና አባ መጡ ብዬ ከተጋደምኩበት አንዳች ኃይል ጎትቶ አስነስቶኝ ስከንፍ በሩ ላይ ደረስኩ። በሩን ስከፍት ግን ትንሽ ያየሁት ነገር እንግዳ ሆነብኝ። የተሰወረውም ነገር ከሽፋኑ እየወጣ በግልጥ እየታየ እንደሆነ ተሰማኝ።